መጀመሪያ ሰማይ እኔ ሲዞሪስ ብሩኬ አረ ከልቦ ሳቀች መች ነው ቆየች። ብሩክ ሰማይ ዛሬ ማለት ነው ነገሮችን ላይክ ኤቭሪቲንግ በደንብ ማውራት አለብን። የድብብቆሽ ሆነ ላይፋችሁን አቆማችሁ እናወራው። እኔ እኮ ምንም ባወራ ነገር የለም። አውራቸው እስኪ እንስማ። በሁለታችሁም ሳይድ ያደረጋችሁት ያላችሁት የድብብቆሽ የህፃን ልጅ አራ ብሩክ እኔ ዛሬ መጀመሪያ ለምን ዲስሪስፔክት ላደርጋችሁ እችላለሁ፣ በፖላይት ወይ ላላወራችሁ እችላለሁ። የምር እኔም ላይክ ሰው ነኝና መቼም ይደክመኛል። እኮ ሰላም ብያለሁ፣ አትልፋ በዚህ ጉዳይ እኮ ብዬሽ ለምን አለፋ ነገር አይመለከተኝም። ይመለከተኛል ነገር ይመለከተኛል እኮ ስለሚመለከተኝ ነው እኮ የምቆጣችሁ። ምንድን ነው የምላችሁ ማለት እሱ አሁን ፎር ኤግዛምፕል እዛ ቦታ ላይ ሆነ የለባት ሃይሚ ነበረች፣ እሱ በዛ ቦታ ላይ መኖር የነበረው ብሩክ ነበረ። ላይክ ኤቭሪ ፐርሰን ዊሽ ዛት እኔንም ጨምሮ ማለት ነው። እና ያደረጋችሁ ያላችሁን ነገር ቀየራል እኮ ባለበት ምንም ነገር የሚቀጥል ነገር የለም። ወይ ጉዳችን ሰላም እንዴት ናችሁ? ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልን። ጉድ እያሳዩን ነው ሃይሚና ብሩክ። እንግዲህ ትላንት አልሰራውም ነበር በጣም ስለደበረኝ ነው። በጣም እንደላቅ እነሱም በእድሜ እንደሚበልጥ ሰው የሚሰሩት ስራ የማይመጥን ማንንም ሰው የማይመጥን ለብዙዎች አርአያ ይሆናሉ ብለን የጠበቅናቸው ልጆች በዚህ አይነት ሁኔታ መውረድ በጣም ደስ አላለኝም። የተለዋወጡት ቃላት ይብን አስለቅሶኛል። እኔ በቃ ምንም ነገር ለመስራት ምን ለማለት ምን እንጃ። ምናልባትም አላቅም ምን እንደምላችሁ አላቅም። ደግሞ ከካሜራ ጀርባ መጨረስ የሚገባቸውን ነገር አነጋግረው አረጋግተው ቴሌፎንም ከሆነ ተደዋውለው መጨረስ የሚገባቸውን ነገር ለምንድን ነው ካሜራ ላይ ይዞ እንደሚመጣ ሙፍታ አልገባኝም። በእርግጥ ለማስታረቅ ነው ይገባኛል፣ ነገሮችን ወደ ሰላም ለማምጣት ያው ሰዎችም ደግሞ የተለያዩ ደግሞ እነሱ ኦዲየንሶች እንዲያስታርቅ በዚህ ነገር እንዲገፋበት የጀመረውን ነገር የርቅ ነገር እንዳያቆም ሰዎች እየተወጡት ነው ይገባኛል። ግን ያም ቢሆን እኮ አሁን እኔ በሙፍታ ቦታ ብሆን ለየግል ሐሳባቸውን አናገራለሁ። እነዚህ አብሮ የመጡትንም ልጆች ቢሆን ዛሬውን መጥተዋል አይደል? ከመጡ ካሜራው ቆሞ ካሜራ ፊት ሳይሆን በግል ነበር ማነጋገር ያለባቸው። እና ይሄ ነገር ግን እኔ ፕራንክና ድራማ አይመስለኝም። ብዙዎቹ እኔ ይሸፍናሉ እንግዲህ ለምን እንደ ሽፋን እንደሚያደርጉ አላውቅም። ፕራንክ ነው ድራማ ነው። እሺ ፕራንክና ድራማ ከሆነ ይሄ ነገር ከዚህ በፊት ብዙ ፕራንክ ተሰራርቷል። በዚህ መልኩ የወረደ ቃላት ተነጋግረው ያውቃሉ? እኔ እንደዚህ እኛን የሚሰብር እነሱ ተሰብረው እኛን የሚሰብር አይነት ቃላት በጣም ጨዋዎች በጥሩ ስነ ምግባር ቤተሰቦቻቸው የተከበሩ ያሳደጓቸው ልጆች የነሱን ስነ ምግባራት አይተን ልጆቻችን እንደነሱ በሆኑልን ፍቅርን፣ ጓደኝነትን፣ ለሰው ደግሞ መልካም ማድረግን ያስተማሩ ልጆች ናቸው ብለን በጣም ልጆቻችን እንኳን እንደነሱ ብዙዎቻችሁ ስትሉ እሰማለሁ። እኔም እንደዛ ነው የምለው። በተለይ ብሩክ ወንድ ልጆች ስላሉ ለወንድ ልጆቼ የምመኘው አይነት ካራክተር ነው። በፊቱን እንግዲህ ብሩክ ሳውቀው በጣም ይቅርታ አድርጉልኝ። እኔ ትላንትና ከትላንት ወዲያም በሚናገራቸው ቃላቶች ብሩክ በጣም አሳዝኖኛል። ምክንያቱም በጣም ነው የምወደው፣ በጣም ነው የማከብረው። እንደ ታላቅ እህትም በማየው ልክ ልጆቼም ትንንሾች ናቸው፣ አድገው እንደሱ ቢሆኑ በቃ ለሴት የሚናገራቸው ቃላቶች ሁሉ ዛሬ እንደው ሃይሚ እንደው ተዋናይ ነው እንዳለችው ሆነብኝ እኮ ዛሬ እኔም ሳይሆን እንዴ በትላንትና ወራት ራሱ የሚናገራቸው ቃላቶች በቁመቷ እየተናገራት ነው። ስራ ፈት እንደሆነች እየተናገራት ነው። የእሷን ስም በሃይሚ አፍ መጠራት ይሄን ያህል አንድ አመት ብዙ ነገር እየተደጋገፉ አንዳቸውን እያሞገሱ እኛ ፊት እንዳልተነጋገሩ አለኮ ዶክመንት ያዘውን እኮ አይለቅም። አሁንም እነዚህ ልጆች በዚህ በልዴት የሚናገሩትን ንግግሮች ዶክመንት አይለቅም፣ ዩቲዩብ ላይ እንዲወጣል። በፊትም ብሩክ ለሃይሚ ያለው ክብር በጣም ነው ማከብርሽ፣ ያው ታናሽ ነች አይደል? በጣም ነው ማከብርሽ፣ በጣም ነው መሳሳልሽ። አንቺ ማለት በህይወቴ ውስጥ የሴቶች ተምሳሌት አርጓት እናቱንና እሷ ለኔ በቃ ምሳሌ እንደሆኑ ሁሉ ብዙ ጊዜ ነው በቃ በህይወት ውስጥ ስላለች ደስ የሚለው
እሷ ደግሞ ከብዙ ነገር ያስቀረችውና ብዙ ነገሮች ወደ መጥፎ ጎዳና እንዳይሄድ ያደረገችው ሴት እንደሆነች በደንብ ነው አብራርቶ ሲገልጽ የነበረው። ብዙ አለ እኮ ዶክሜንት አልፎ ተርፎ የእሷ ጋር አብሮ የመጣውን ልጅ አሁን አብሮ የመጣው ልጅ ጥንቅቅ ነው ሲናገር ራሱ በቃ ወንድ በቃ ስርዓት ያለው አነጋገር እውነቱ ነው። ዲስሪስፔክት መደረግ አንፈልግም አለ። በቃ እውነት ነው። እኔም ቢሆን አልፈልግም፣ እያንዳንዳችን አንፈልግም። እንዲህ እንደ ሴት ከሴት ጋር መመላለስ ብሩክ እንደዚህ አይነት ጸባይ እሱ እንደው መረጋ ማለት አለበት። እሷ እኮ የሚያናድዷት ነገሮች ሊኖር ይችላል። አንደኛ ሴት ነች፣ የሴት ካራክተር ነው። ሁላችንም ሴቶች ተናጋሪዎች ነን። ይሄ በሳይንስም የተረጋገጠ ነገር ነው። ሴትና ወንድ እኩል አይደለም የሚናገረው። ልትናደድ ትችላለች። የምታያቸው ነገሮች እዛ ጋር የሚያሳየው አክት ኢሞሽናል ሊያደርጋት ይችላል። በፊት የሚያሳየውን ካራክተር ነው። እሱ የሚያወጣቸው ቃላቶች ከባባድ ናቸው። ከልጅቷ ጋር አብሮ በቀደም ብቻዋን ስትመጣ በልደቷ ቀን ያሳያት ነገር ኢሞሽናል ያደርጋል። ሴት ነች እሷ። እኛ በዛ ቦታ ብንሆን ድንጋይ ራሱ በድንጋይ አንስተን መማታት ደረጃ አንሄድም። አሁን ዝም ብለን ቆመን አቅም የላትም ብሎ ነው የሚናገራት ልጅቷ ፊት፣ ልጁ ፊት እንደገና እሱን ራሱ እዛ እንዴ! ኧረ በኢየሱስ በጣም ነው የተሰማኝ። ምንም የከበረ ነገር አላሳዩንም። ቪዲዮ ለመስራትም በጣም ተበሳጭቼ ነው። በዛሬው ዕለት እንደውም ብዙ ተመክራለች። በዛሬው ዕለት እንደውም እኔ አብረው ባይመጡና በራሷ አይዲያ ብትመጣ ደስ ይለኝ ነበር። ከዚህ በኋላ እነዚህ ልጆች አሁንስ እኔ እኮ በጣም ሀሳብ ውስጥ ገባኝ። ከዚህ በኋላ እንድትረጋግተው ሰላም እንኳን ቢነጋገሩ ሆዳቸው አይሸካከርም። በጣም ከውስጣቸው ያሉት በተለይ እኔ ብሩክ የሚናገረው ቃላት ውስጡ ያለው ነው። ኢቭን የሚሰድዋት ቤት ዛሬ አውጥተውት አይቻለው። የሚሰድዋት ቤት ሄዶ ሼር ማድረግ እኔ አላቅም። ምን መናገር እንዳለብኝ ራሱ አላቅም። ይህ ነገር እየከረረ ስለሄደ ለምንድን ነው የሚያገናኟቸው? አብረው የሚያገናኟቸው ምክንያቱም የበለጠ ቂም እየተያያዙ ነው እኮ። አሁን እኮ እኔ ትላንትም ቲክቶክ ውስጥ ገብቼ የተለያዩ እሱን ብቻ ጅራ የሚያቋሉት ልጆች ሃይሚንም ራሱ እስከ መስደብ አይመጥናት አትመጥነው ምናምን እስከ ማለት ሁሉ ደርሰዋል። ተሳዳቢዎች አልፎ ተሰጣጣተዋል እነዚህ ልጆች። ሃይሚ የስራ ሰው አይደለችም እስከዛሬ ሁሉ የበናታቸው በእውነት እንባይ ሁሉ መጣ። እንደዚህ ይገባታል ማለት ሴት ልጅ ነች አይደል? ወንድ ይችላል ቢናጋ። አሁን ዛፍ ብሎታል አይደል? ልጁ አጣርጉ ትቶታል። እንደ ወንድ ስቆ ነው ያለፈው። ሴት ልጅ ሆነን አይሰማንም? እኔ ለእሷ ለሚናገረው ቃላት ራሱ በእውነት በጣም ነው እየተሰማኛለሁ። በጣም ለእሷ ለተናገራት በቃ ስቅቅ ነው ፊቴ ላይ ራሱ ያስታውቃል። እያየኋቸው አብሮ እንዳላሳለፈ በጣም የሱን ቻይናን ለማሳደግ አይዲያ እያመጣች አፈቅራለሁ ከሌና አፍቅር ያለው እያለች ሀሳብ እያመጣች ብዙ አብረው አልሮጡም፣ አብረው አልበሉም፣ አብረው አልጠጡም፣ ብዙ ምስጋና አልተቀራረቡ፣ አንዳቸው ለአንዳቸው አላመሰገኑ፣ አንዳቸው ለአንዳቸው ያላቸውን ክብር አላሳዩንም። በዚህ ልክ ወርዶ ሴት ልጅ ትናገር፣ በዚህ ልክ ብሩክ እንዴ! እኔ እኮ አንተ እንድትወድቅ አይደለም ወይ አንተን ጠልተን አይደለም። ማንም ሰው እዛ ጋር የሚናገሩ ልጆች ቲክታክ ላይ በአጠቃላይ እኮ ጠልተው አይደለም። በጣም የሚያከብሩ የነበሩ ኦዲየንስ ናቸው። በጣም ያንተን አንድነት የሚፈልጉ ናቸው። የምትሄድበት መንገድ ትክክል አይደለም። በእውነት እናትህ ጀግና ነች። አንተም ስትናገር ሰምቻለሁ። እኔም ልጆች አሉ። ጀግና እናት ነች። ሴት ብቻዋን ስታሳድግ እናትም አባትም ሆና ነው የምታሳድገው። በጣም ከባድ 4 ወንድ ልጆች እናትም አባትም ሆና እዚህ ለፍታ ያደረሰችን እናትህ የእናቴ ልጅ ነኝ ትላለህ አይደል? በዚህ መልኩ ለምንድን ነው እሷስ እንድትሰደብ የምታደርገው? አንዳንድ ባለጌዎች እኮ አሳዳጊ የበደለው ብለው ለመሳደብም እኮ ይሄዳሉ። በዚህ መልኩስ ለምን እናትን ቤተሰብን ታሰድባለህ እንዴ? ስትጠሩ አልመጣም ማለት አንዳችሁ ከአንዳችሁ ተሽላችሁ እኮ ለአንዳችሁም ሳይነግራችሁ ነው መሰለኝ የሚያመጣችሁ። አለመምጣት እኮ ትችላለህ፣ አለመገኘት ትችላለህ። በቃ ይሄ ነገር ዋጋ የለውም ተስፋ የለውም ብለሃል አይደል? ለምን ትመጣለህ? ለምን ትመጣላችሁ? መታችሁ ሃይሚስ ለምን ትመጫለሽ? ለምንድን ነው ረፍት የማትወስጂው? ለምንድን ነው ቡታጅራ የማትሄጂው? ለምን ወንድሞችሽ ጋር አትሆኝም? ለምን ከወንድሞችሽ ጋር አትመጭም? ሀሳብ ሞልቷል እኮ የተለያዩ ከጓደኞችሽ ጋር መስራት ትችያለሽ። በዛ ላይ ደግሞ እንቅልፍ ያልተኛሽ ረፍት ያልወሰድሽ ነው የምትመስለው። ደህና ሰውነትሽ ተመልሶ ምር ብላ ነበረ።
ለምንድን ነው ረፍት የማትወስዱት? ሁለታችሁ በተገናኛችሁ ቁጥር እየተጣላችሁ የኛን ጭንቅላት ማቁሰል፣ የኛን ልብ ማቁሰል፣ ጭንቅላታችንን ማድማት፣ ልባችንን ማድማት ነው ያዛችሁት። ለምንድን ነው ሁለታችሁን ብሬክአፕ በቃ ረፍት የማትወስዱት? ረፍት ወስዳችሁ አስባችሁ አመዛዝናችሁ ለተመልካች የሚመጥን እንደ መጣላት እኮ ቢኖር ብዙ ላይፍ ስላሳልፋችሁ ተከባብራችሁ መለያየት እኮ በጣም ትልቅነት እኮ። መለያየትም ካለባችሁ በቃ ከወሰናችሁ እውነት ከልባችሁ ወስናችሁ ከሆነ እንዴ ይሄ ፍቅር አልለው እንዴ ቅናትን ፍቅርም አልለው። ልክ ስትገናኙ መደባደብ ነው የሚቀራችሁ። እንዴ ለምን አስታራቂ ውስጥ ይህን ጸባያቸውን እያወቀ ለምን እንደሚያመጣቸው አላውቅ። ከዚህ ምን እንማራለን? እንዴ እኔማ ልጆቼን ተደብቄ ማየት ጀመርኩ። አሁንማ እግዚአብሔር ቀልብና ልቦና ይስጣችሁ። ወደ ቀልባችሁ ተመለሱ። ከእናንተ ምንም እየተማርን ያለነው ነገር የለም። በጣም ይቅርታ አድርጉልኝና በጣም አዝኛለሁ። በሁለታችሁም በጣም